አበጌ በስተመጨረሻ ናታን አዋረዳት። በጣም ያሳዝናል። አቶ ደረጀ እንግዲህ ለማርታ ለመንገር ወስኗል። ዳጣም እንግዲህ እናቷን የምታውቅበት ሁኔታ እየደረሰ ይገኛል። ደብዳቤውን ለማግኘት እንግዲህ አበጌ ያልተሰቀለችበትና እንዲሁም ደግሞ አልጋ ስር ሁሉም ቦታ ያልፈለገችበት ምክንያት የላትም ነበረ። ነገር ግን ናታን በሄደበት ምክንያት እንግዲህ ቀስ ብላ በመፈለግ ነበረ ደብዳቤውን እየፈታች እያለ ዳጣና እንዲሁም ደግሞ ወይዘሮ ማርታ ሳሎን ቁጭ ብለው ቡና እየጠጡ ስለ ሻይና ስለ አፈላሏ እንዲሁም ደግሞ ቤተሰቦችሽ አይናፍቁሽም እያለች ወይዘሮ ማርታ ስጠይቃት ነበረ። ወይዘሮ ማርታም እንግዲህ አሁን ላይ በጣም ብዙ ነገሮችን እየቻለችና ብዙ ነገሮችን አቶ ደረጀን እያበረታታች ትገኛለች ማለት ነው። በጣም ያሳዝናል። ከዛም ለጥቆ እንግዲህ እንደተለመደው አብዬ ናታንና ዳጣዬ አንድ ላይ ሆነው ደብዳቤውን ላው ነበር ቪዲዮ እየቀረጻቻቸው ያለው። ከዛም በኋላ እንግዲህ የሚፈጠረው በጣም ነበር የሚያሳዝነው። እንግዲህ ከእሷ መደበቅ የማይቻለው አብጌ እኔ አብጌ አይደለሁም ሁሉ ነገር ካላወቅኩኝ፣ ስለዚህ እኔ ትተህ ለናታን ለዳጣዬ የምታሳየው ነገር ምንም ነገር አልገባኝም። ከዚህ በኋላ ግን እኔ እሰራልሃለሁ በማለት እንግዲህ ደብዳቤውን አይተዋለች ማለት ነው። ስታየውም እንግዲህ ናታን ለመጀመሪያ ጊዜ ሲናደድ ነበረ። ናታን እንግዲህ እየተናደድበት ምክንያት እንግዲህ እልህ ስላልያዘችው ነው። አንድ ሰው የተሰጠ ሚስጥር ያ ሰው ለራሱ አደራ ስለተሰጠ በአደራ መልኩ የትን ቦታ መደበቅ ነበረበት። ናታን ራሱ በጣም ነው የሚያሳዝነው። አደራውን መብላቱ በጣም ከባድ ነው። እኔ በህይወት ከሌለው ወይም ደግሞ እኔ ከሌለው ነበር ዳጣን ለዳጣ እንትኑ ደብዳቤውን ስጥ የተባለ። ነገር ግን ደግሞ ቆይ ላሳየሽ ምን ላሳየሽ ይባላልና አንዳንድ ሰዎች እንግዲህ አማናን ወይም ደግሞ አደራን የማይጠብቁ ሰዎች አሉ። ነገር ግን ወዲያውኑ ወይም ደግሞ ቀስ ብለው ሌላ ቦታ ሄዶ ማሳየት ነበረበት። ግን አብጌ እጅ ገብቷል። አብጌ እጅ የገባ ነገር ደግሞ መቼውም አያልፍም ማለት ነው። በጣም ነው የሚያሳዝነው። ወይዘሮ ማርታ አቶ ደረጀ በጣም ሲጨነቅና ሲከፋ ማየት ከብሏት፣ እኔ እናንተ እኮ እስከ ዛሬ ድረስ ተደባብቀን ምንም ነገር ያደረግነው ነገር የለም። እኔ ማለት አንተ ነህ፣ አንተ ማለት እኔ ነኝ። ስለዚህ ያጨንቀንና የሆንከውን ነገር እባክህን ንገረኝ ስትልም ነበር እየለመነችው ያለ። አቶ ደረጀ ደግሞ አይ ምንም አይደለም፣ አንቺ እኮ በጣም ንጹህ ሰውና ደግ ሰው ነሽ፣ እኔ ነኝ በጣም ኃጢአተኛና ወንጀለኛ እያለ ራሱ ሲጎዳና ራሱን በጣም ትልቅ መጥፎ ነገር ውስጥ እየከተተ ይገኛል ማለት ነው። አቶ ደረጀና እንግዲህ ወይዘሮ ማርታ በጣም ደስ የሚሉ መልካም ባለትዳሮች ናቸው። እንግዲህ ልጆቻቸው ምንም እንኳን እንደ ውሃ አይነት ልጅና እንደ አብጌ አይነት ልጅ ቢሰጣቸውም ነገር ግን ደግሞ ለሰው ልጅ ያላቸው ከበሮት የጓደኞቻቸው ልጆች አብረው የሚያሳድጉ በጣም እንቁና አስተማሪ የሆነ ናቸው ማለት ነው። እንግዲህ አቶ ደረጀ እውነቱን አውቆ ባረፈ። ወይዘሮ ማርታም ደግሞ ይህ ሚስጥር አውቃ ደግሞ አቶ ደረጀን ይቅር የምትልበት እና እኔ የማስበው እንግዲህ ወይዘሮ ሰላም ማለት ነው በእርግዝና ምክንያት በውላዳ ምክንያት የምትሞት ነው የሚመስለኝ። እውነት እንደው ዳጣዬን ሳታውቅ ጥሩ ጊዜ ሳያሳልፉ መለያየታችሁ በጣም ይከብደኛል። ስለዚህ አደራ ልጄን ብላ የምትሰጣቸው ነው የሚመስለኝ ወይዘሮ ማርታ ለማርታ ማለት ነው። ወይዘሮ ማርታ እንግዲህ በአደራ መልኩን እንግዲህ ያንን ወንድ ልጅ ህፃን ልጅ ታሳድጋለች ብዬ አስባለሁ። ድራማው እንደዚህ አይነት ውስጥ የሚገባ ነው የሚመስለኝ። እንግዲህ አደራ በማለት ደብዳቤ ጻፈችው አስቀድማ ሰላም እንደምትሞት ስላወቀች እና ከድራማው ለመውጣት አስባለች ይመስለኛል። እና ዞሮ ሰላም እንግዲህ አደራ በማለት ለናታን ጠብቃት፣ ከክፉ ነገር ጠብቃት ምናምን ብዙ ነገሮችን ብላ ነው የሄደችው። እና ዞሮ ሰላም እውነቱን ብታውቅና ልጇ ጋር ጥሩ ጊዜ ቢያሳልፉ መልካም ነበረ። ነገር ግን አቶ ደረጀ የሚስጥር ደብቆ እስከ መጨረሻው እንዲኖር ነበር የፈለገ። ነገር ግን አንድ ቀን እናገራለሁ፣ አንድ ቀን ሁሉ ነገር ይፋ ይሆናል እያለ ብዙ ነገሮችን ሲያስብ ነበረ። ወይዘሮ ማርታ እንግዲህ እውነቱን አውቃ ሁሉን ነገር ብትረዳና እንዲሁም ደግሞ አብጌም እንግዲህ አቶ ደረጀ አንቺ ምን አይነት ልጅ ነሽ? ሚስጥርን የምችል ልጅ ነሽ ስትል አይ እውነቱን ማወቅ አለበት አባዬ፣ ሚስጥር ነው። ነገር ግን የሚደበቅ አለ፣ ከኔ ግን የሚደበቅ ነገር የለም። እኔ እኮ የተማርኩት ምንድን ነው በምርመራ
ነገሮች ፖሊስ ነገሮች ነው የምሰራ። ስለዚህ በቃ ህግ መስፈን አለበት፣ እውነት መውጣት አለበት በሚል ስላስተማረኝ አንተ ደግሞ እውነቱን ተናገር፣ ውሸት ምንም አይረባም ብለኛል። ስለዚህ ሀቅ መውጣት አለበት ስትልም እንግዲህ ትምህርቷን አስተምራለኝ። እውነት ነው ሀቅ መውጣት አለበት። ነገር ግን ደግሞ ትዳርን የሚያፈርሱ አንዳንድ ነገሮች የሚደበቁና የማይደበቁ አሉ። በሚደበቁ ነገሮች መደበቅ ነው ለጊዜው ማለት ነው ቢሆንም፣ ነገር ግን እሷ ያለው ይሆናል ያበጠው ይፈንዳ በማለት እንግዲህ ቤተሰብን ትዳር እንግዲህ በመልካም ነገር በመፍታት ይቅር ይልቅ መጥፎ ነገሮችን ለመስራት እና ያንን ቤተሰብ ለመበጥበጥ የምታደርጋቸው ነገሮች በጣም ከባድ ነው። እንግዲህ አርጆን ተብዬው እንግዲህ ኤብዬ ከዚህ በኋላ አልፈልግም አንተ እኮ የህንድ ምንድን ነህ ስትለውም እንግዲህ እሱ ለመጀመሪያ ጊዜ እንግዲህ እኔ አንቺን ሳልገል ወይም ደግሞ ከቤተሰቦችሽ አንድላታቸውን ሳላጠፋ መቼውም እኔ አርጆን አይደለውም እያለ እንግዲህ በጣም እንትን ሲል ነበረ። ስለዚህ አንድ ነገር ከቤተሰባቸው አድርጎ ያ አርጆን የሚባለው ሰይጣን እንግዲህ ይታሰራል ብዬ ነው የማስበው። ነገር ግን አቢጌን በጣም ነው የሚጎዳት። እስከ ዛሬ ድረስ እንግዲህ ለፍቅር ብዙ ዋጋዎችን አሳልፏል። ነገር ግን በጣም አርጆን የሚወዳት የሚያፈቅራት፣ እሷ ግን በጣም የምጠላው አስባችሁታል። ወይኔ የአርጆን ፍቅር እና የአቢጌ ፍቅር የምሬን የምላችሁ በጣም ነው የሚገርመኝና የእውነት በጣም ነው የሚያስቁኝ ማለት ነው። ስለዚህ ዋህና የና ያች ደግሞ በጣም ነው የሚያሳዝኑት። እንግዲህ በጥፊ ብላታለች። ምንድን ነው ከሱ ጋር የሚያልከሰክስሽ በማለት እንግዲህ በጥፊ ነበር የመታቻት። ምጥን ማለት ምጥን በጣም ነው የምታሳዝነው። እንግዲህ ለቤተሰብ መጣላት የልጆች ሞራል ዝቅ ማለት ወይም ደግሞ የልጆች ሞራል በጣም ይጎዳል ብዬ የማስበው ነገር ትዳር ላይ ስትሆኑ ልጆችን እና ልጅ ጋር አንድ ላይ መሆንና መጣላት የለባቸውም። ነገር ግን ልጆች እኔና አባቴና እናቴ በጣም ተጣልተዋል፣ ስለዚህ በጣም ነው የሚያስጠላኝ እያሉ ባለፈው ቪዲዮ ሲናገሩ ነበር። የቤተሰብ መበጥበጥ፣ የልጆችን መበጥበጥ እና ከትምህርትና ከሁሉ እንዲሁም ደግሞ ከወደፊት ተስፋቸው አላማቸው ሊዘናጉ ይችላል እና አንዳንድ ጊዜ የምናደርገውን ባለትዳሮች ጋር ቤተሰብ ጋር ልጅ ጋር ባንነጋገር እና ልጅ ጋር ባናወራ መልካም ነው ብዬ አስባለሁ። ስለዚህ ልጅ ጋር ባናወራ መልካም ነው እና እንግዲህ እንደተለመደው አቢጌ አሁን ላይ እስኪ ይደርስባታል ወይስ አይደርስባትም፣ ናታን ደብዳቤ ይነበባል አይነበብም የሚለውን እንግዲህ አብረን የምናን የሚሆነው። እኔ ግን የምታነበውና እንዲሁም ደግሞ ታላገባኸኝ አልናገርም የምትል ነው የሚመስለኝ። እንግዲህ አቢጌ ናታንን አንድ ነገር የምታገኝበት ምክንያት ነበር የምትፈልገው። ወይ አብራ ተኝታ አርግዛኝ እሱን እንድታገባ ነው የምትፈልግ፣ ወይ ደግሞ ይህ ደብዳቤን አንብባ አይ አግባኝ ካላገባኝ ግን ሁሉንም ምስጢር ነው የምናገር ብላ የሆነ ነገር የምታደርገው ነው የሚመስለኝ። ታያላቸው። ስለዚህ ይህን ደብዳቤው አልሰጥህም፣ ታገባኝ እሰጥሃለሁ፣ ካላገባኝ ግን አልሰጥህም፣ ወይም ደግሞ ካገባኝ አልናገርም፣ ታላገባኝ ግን ምስጢሩን ሁሉ ለቤተሰብ ነው የምናገር ብላ ነው የምትናገረው። እና እንግዲህ አቶ ደረጀ እንግዲህ በተረገመችው ልጅ በጣም ገብቷት ማለት ነው። አባትን ተገድብ ነበረ መሆን ሳለባት ዳጣዬ ግን በእኔ ቤተሰብ በእኔ የተነሳ ነው እንደዚህ የሆነ ወይም ደግሞ በእናቴ የተነሳ ነው እንደዚህ አባዬ የተጎዳው በማለት እንግዲህ በማሰብ ብዙ ነገሮችን ታደርጋለች። አባዬ ባከና ትጨነቅልኝ፣ በእኔ ምክንያት ከሆነ እኔ እሄዳለሁ ስትልም ተናግራለች። ዳጣዬ እንግዲህ አሁን ላይ በጣም ታሳዝነው ነገር ከዚህ ቤት ልትወጣ ነው ማለት ነው። የምትወጣበትን ምክንያት እንግዲህ ታውቃላችሁ፣ በጣም ከባድ ነው። እሱ ምንድን ነው የምትወጣበት ምክንያት እንግዲህ በእኔ የተነሳ ቤተሰቡ እየተበጠበጠ ነው፣ አባዬ የሆነ ነገር ሆኗል፣ ወይም ደግሞ እናቴ በህይወት ሞተች አለችው እያል ባለፈው ቪዲዮ በጣም ነበር ያስለቀሰች ያሳዘነችኝ። ልጅ እንደዚህ መልኩ ሲሳቀቅና የአባትን ከበሬታ ስታከብር ዳጣን አየሁኝ። ማናት ምንድናት ብላ እስከዛሬ ድረስ እንግዲህ እናቴ ማናት ብላ ሳትጠይቀው፣ ነገር ግን አባቷ እንዳይጨነቅ አባቷ እንዳይጎዳ የማታደርገው ነገር የላትም። ወይዘሮ ማርታም እንግዲህ በትዳሯና በባሏ ምክንያት ምንም እንኳን ትልቅ ችግር ቢፈጠርም ነገር ግን ደግሞ ባሏን ስለምታከብረውና ስለምትወደው ጥያቄም አልጠየቀችውም። የሆነ ነገር አይ ካልነገርከኝ እፈታሃለሁ፣ ካልነገርከኝ የሆነ ነገር አደርጋለሁ በማለት አላሰበችም። ነገር ግን መረዳት ካለባት ባልን እስከነ ችግሩ ወይም ደግሞ እስከነ ደስታው እስከነ ሀዘኑ መረዳት ከሌለብን ትዳር ምንም ነገር የለውም ብዬ ነው የማስበውና ወይዘሮ ማርታ እንግዲህ እስከነ ችግሩ እስከነ ሀዘኑ እስከነ በቃ ሁሉ ነገሩ ተቀብላ ተረድታ በቃ እኔ እናንተ እኮ ምንም ነገር መደባበቅ የለብንም
ሁሉ ነገር እኮ እንወጣዋለን። አንተ ደግሞ የሆነ ነገር አንተን አትልም። ስለዚህ ትልቅ ችግር ደርሶበታል ስትልም በጣም አዝና ነበረ። ነገር ግን እውነቱን እነግርሻለሁ አንድ ቀን ሲሆን ብሏል። ሰላምዬ እንግዲህ ዛሬ ላይ የምትወልድ ይመስለኛል። እውነቱ የሚወጣበት ቀን ይመስለኛል ማለት ነው። እውነቱ ወጥቶ እንግዲህ እኛም ባረፍን እነሱም ባረፉ። ወይዘሮ ማርታም እንግዲህ ምን ትሆን እውነት ባሏ ከአንድ ሁለት ሲወልድባት ምን አይነት ስሜት ይሰማት ይሆን? በጣም ነው የምታሳዝነው። እንግዲህ ዳጥዬም እናቷ ሰላም አብራት እስከ ዛሬ ድረስ እየኖረኝ በአቢጌ የተነሳ ዝቅ ከፍ እንደ ሪሞት እያደረጓት ስትሰራ የነበረችዋን እንዲሁም ደግሞ ንጹሕ ፍቅር ስትሰጣት የነበረውን ታወቀች ጀምሮ እየተንከባከበቻት በላሽ፣ ጠጣሽ፣ ከሳሽ፣ ጠቆርሽ ብዙ ነገሮችን ስታስብ የነበረውን አሁን ላይ ግን በህይወት ስታጣት ምን አይነት ስሜት ይሰማት ይሆን? እሱ ነገር ነው በጣም ያጓጓውና እስኪ መጨረሻ ምን ይሆን አብረን የምናይ ነው የሚሆነው ማለት ነው። እንግዲህ አቢግም እንደተለመደ ሁሉ ነገር እንደዛ ካደረገች በጣም ነው የምታሳዝነው። ወይዘሮ ማርታና እንዲሁም ደግሞ አቶ ደረጀ ትዳራቸው ባይፈርስ መልካም ነው ብዬ አስባለሁ። እንግዲህ ለቤቴ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። እንዲሁም ደግሞ በተቻላችሁ አቅም በቅንነት በመልካምነት ሰዓት አጫውቱልኝ እባካችሁ፣ ተባበሩኝ እንድተጋገዝ ማለት ነው። ፍቅር፣ ሰላም፣ አንድነት ለሁላችን ይሆን። ከአቶ ደረጀ እና ወይዘሮ ማርታን የመሰለ ትዳር ይስጠን። መተሳሰብ፣ አንድነት፣ ፍቅር ያለበት አላህዬ ትዳር ይስጣችሁ ይስጠን። ባለትዳር የሚሆናችሁም አላህ ያወዳችሁ ያፈቅራችሁ መልካም ህይወት ይስጣችሁ ነው የምለው። እንግዲህ መጪው የረመዳን እያለቀብን ስለሆነ የሙስሊም ተከታዮች ማለት ነው ሁላችሁም ዱዓ አድርጎ ዱዓ እንደራረግ። እስልምና ክርስቲያኖችም እንግዲህ ወይ ያላችሁበት በዱዓ እንረሳሳላለሁኝ። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን። በያለንበትም አላህ ይጠብቀን። ሁላችሁም ከልብ አመሰግናለሁ። ላይክ አድርጉኝ በቅንነት ታው ግን የምሬንም ላይክ አድርጉ፣ ሼር አድርጉልኝ በቅንነት ቻናሌ በጣም ሞቷል ማለት ነው እና ሼር አድርጉልኝ በቅንነት በመልካምነት እና እስኪ መጨረሻው ምን ይሆን አብረን ያለን። እስኪ ዳጣ እውነቱን ትሰማለች? አቶ ደረጀም እውነቱን ይናገራል? ወይዘሮ ማርታ እውነቱን አውቃ ምን ትወስናለች? አቢጌና ናታን እንግዲህ ይፋጠጣሉ ይጋባሉ ብዬ አስባለሁ በዚህ ምክንያት እና አቢጌ በጣም ባለየናት የምር ማየት የለባት ሚስጥር ነው። ነገር ግን የተሰጣት አክተር ሚስጥርን ማውጣት ስለሆነ አቢጌ በጣም ነው የምትገርመው። ስለዚህ እስኪ እናያለን በሚቀጥለው ቪዲዮ ማለት ነው ጋይዝ። ፍቅር፣ ሰላም፣ አንድነት ይሆንልን። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።